ሰላም ብያለሁኝ። ዛሬ ማሳያችሁ መጽሐፍ ቅዱስ ውስጥ በዚህ መጽሐፍ ቅዱስ ውስጥ አሁን የጎደለ ጥቅስ ካለ ሙሉ ያልሆነ ጥቅስ ካገኛችሁ፣ በተጨማሪ ደግሞ ስህተት በጽሁፉ ላይ ስህተት ካገኛችሁ ዝም ብላችሁ እንዳታልፉ እባካችሁ። ለሌሎች ቢያንስ እናንተ በማስተካከላችሁ ሌሎች ይጠቀማሉና መጽሐፍ ቅዱስ በጣም ሰፊ ነው። እኛ ብቻ አንብበን ሁሉንም ደርሰን አዳርሰን ማስተካከል አንችልም። ይሄ ማለት ማስተካከል ማለት የጽሁፉን ስህተት ወይም የጎደለውን ከኦሪጂናሉ ከወረቀቱ ላይ ካለው ጋር እያስተያየን እናስተካክላለን እንጂ ቃሉን አይደለም የምናስተካክለውና ያለውን አምጥተን የምናስቀምጠው። ምክንያቱም ይሄ ኮፒ ያደረገው ሰው ነው እና ሰው ኮፒ ሲያደርግ ሊሳሳት ይችላል። ደግሞ ያልተሟላ ሊሆን ስለሚችል ሪፖርት ማድረግ በጣም አስፈላጊ ነውና ሲታጠኑ የጎደለውን ካገኛችሁ፣ የተሳሳተው ስህተት የጽሁፍ ስህተት ካገኛችሁ ለእኛ ሪፖርት አድርጉ እና ሪፖርት ሲታረጉ ደግሞ እንዲቀልላችሁ ማለት ሌላ ፕሮሴስ ውስጥ ገብታችሁ ምን ብላችሁ እንዳትቸገሩ እንዲቀልላችሁ ደግሞ አስተካክለናል። ምንድነው የምታደርጉት? በቀጥታ ክሊክ አድርጋችሁ እንዲህ አሁን ኢላዩ ላይ ክሊክ ጥቅሱ ላይ ስህተት ባለበት ጥቅሱ ላይ ለምሳሌ አንድ ጥቅስ ላሳያችሁ ስህተት አለበት። ለምሳሌ አዲስ ኪዳን ላይ ዮሐንስ ወንጌል ላይ ምዕራፍ 21 ላይ እንሂድና አሁን እዚሽ ጋር እዛ ጋር ሳይሆን እዚሽ ጋር አያችሁ። እዚሽ ጋር ምን ይላል? ሲምዖን ጴጥሮስ አሳ ላጠምድ ይሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አሁን ጽሑፉን ምንም ካለ በኋላ ኢላጣመዱም እንደሚለው አላጣመዱም መሆን ነበረበት። ኢ ነው አለ ጽሑፉ። እቺ ይሄ ማለት እዚሽ ጋር ያለችው ምንድናት? አ መሆን ነበረበት። የመጀመሪያ አ መሆን ነበረበት፣ ግን ኢ ነው የሆነውና እሷን ማስተካከል አለብኝ። ስለዚህ አሁን ሪፖርት ስታደርጉ ይሄንን ጥቅስ ክሊክ ታደርጋላችሁ። ከዛ ከታች አያችሁ፣ ከታች የጥቅስ ችግር እዚሽ ጋር የጥቅስ ችግር ካለ ምን አድርጉ? ሪፖርት አድርጉ የሚል አለ። ስለዚህ ሪፖርት አደርጋለሁ። አሁን ጥቅሱ ምንድነው? አሁን የጽሁፍ ነው፣ የተሳሳተ ጥቅስ ነው። እዚህ ከላይ ምን ታያላችሁ? የተሳሳተ ጥቅስ። ሌላኛው ደግሞ የጎደለ ያልተሟላ። ይሄ ማለት ጥቅሱ ሙሉ አይደለም፣ የተወሰነ ተጽፏል፣ ወይም ሙሉ በሙሉ ያ ቁጥሩ የለም ካላችሁ የጎደለው ላይ፣ የጥቅሱ ስህተት ነው ካላችሁ ወይም የጽሁፉ ስህተት ነው ካላችሁ አንደኛው ላይ አድርጋችሁ። አሁን ለምሳሌ በአሁኑ ላይ ምን አለ? የተሳሳተ ጥቅስ ወይም በጥቅሱ ጽሁፍ የተሳሳተ ወይም ስህተት አለበት ብዬ ነው ማስበውና ክሊክ አረኩት። የመጀመሪያውን ክሊክ አረኩት። አሁን ከዛ በኋላ ቨርዥኑ አዲሱ መደበኛ ትርጉም ነው፣ ስታንዳርድ የሚል ነው። የኃይለ ሥላሴ ወይም እንግሊዝኛ ሌላ አይደለም። ስለዚህ ኦሬዲ ሴሌክት ሆነዋል። ከዛ በኋላ መጽሐፉ ደግሞ ዮሐንስ ወንጌል ነው። ኦሬዲ ሴሌክት ሆነዋል። እዚህ ሄዳችሁ ቼክ ቢታረጉ ሴሌክት ሆነዋል። አያችሁ፣ ሴሌክት ሆነዋል። ምዕራፉ 21 ነው፣ ቁጥሩ 3 ላይ ነው። ጥቅሱ ደግሞ አሁን አለበት ጥቅሱ ይሄ ነው። አሁን ጥቅሱ ያለበት ቅድም ያነበብኩት የተስተካከለ ጥቅስ እዚህ ጋር አሁን እናንተ አስተካክላችሁ እናንተ አሁን በወረቀቱ ላይ ወይም በሌላ ቦታ ላይ ካያችሁ አስተካክላችሁ ማስተካከል እንኳን ካልቻላችሁ እዚሽ ጋር አሁን ስህተት ባለበት ቦታ ላይ ቢያንስ ለኛ ምልክት እንዲሆን ስታር ወይም መሰላል እንዲያርጋችሁ መሰላል አርጋችሁ ለኛ ቢልኩ። አሁን ይሄ እንዲህ እዚሽ ጋር ስህተት አለ ወይም ስታር ወይም መሰላል አርጋችሁ ከዛ በኋላ ከፈለጋችሁ የራሳችሁን ኢሜል ማስገባት ትችላላችሁ። ካልፈለጋችሁ አለማስገባትም ትችላላችሁ። ከዛ በኋላ ሪፖርት ላክ በሚል ክሊክ ታደርጋላችሁ። ቀጥታ አሁን ለኔ አሁን እኔ ራሴ ስለሆንኩ ነው ሁለቱም ጋር እኔ ጋር የሚያመጣው። አሁን እዛ ጋር ያለውን በሙሉ ከነቀኑ ከነስህተቱ ወይም የተስተካከለውን ሁሉንም ይሄው አመጣለኔ እኔ ጋር አሁን በኔ ኢሜል ላይ። ከዛ በኋላ ከላይ ሄዳችሁ ከላይ እዚሽ ጋር የሚታየው ላይ ክሊክ አድርጋችሁ ቀጥታ ሴንድ ማድረግ ነው። እቺ አሁን ሴኮንድ 2 ሴኮንድ 3 ሴኮንድ ቢፈጃው
ስታር ነው ስህተት አለበት ቦታ ላይ 2 ስታር ወይ 3 ስታር ምልክት ጽፋችሁ ከዛ በኋላ ሴንድ ካላችሁ በኋላ እኛ ጋር ቀጥታ ይመጣል እና ቀጥታ ሲመጣ እኛ ይሄን አይተን እናስተካክላለን በቀላሉ። ይሄ እናንተ ስታስተካክሉ ሌሎች ይጠቀማሉ። እና አሁን ይሄንን አስተካክለን ከዛ በኋላ ሁለተኛ ዙር ወይ ሶስተኛ ዙር ስትከፍቱ ራሱ አፕዴት ያደርጋል። ይሄንን አስተካክሎ ያመጣል። እና ተስተካክሎ የመጣውን ደግሞ የት ታገኛላችሁ? እዚሽ መግቢያ ላይ አያችሁ። እዚሽ ጋር የሆነ የተስተካከለ ቦታ ምናምን ካለ አሁን ይሄ አንድ ሰው አንድ ተጠቃሚ ሪፖርት ሲያደርግ አይተን የሆነች ነገር ጎሎ ነበረ። እቺ ፊት ለፊት ላይ ያለችው እቺ ነገር ጎለ ነበረች። ያችን አይቶ ሪፖርት አደረገ። ከዛ አስተካከለን እና አሁን እዛ ተስተካክለዋል። እና እዚህ ጋር ደግሞ ማስተካከሉን እዚህ ጋር ምልክት ያሳያል። ሌሎችም የተስተካከሉ ካሉ እዚህ ጋር ይመጣል። ክሊክ አድርጋችሁ ማጥፋት ትችላላችሁ። እኛም ከቆይታ በኋላ ደግሞ ሰዎች ካወቁ በኋላ እናጥፋለን እና እንደ ኖቲፊኬሽን ነው የሚሆነውና እንደሱ ማድረግ ትችላላችሁ። ስለዚህ የጎደለው ካለም ክሊክ አድርጋችሁ ከዛ የጥቅስ ሪፖርት የሚለውን ክሊክ አድርጋችሁ ከዛ የጎደለ ብላችሁ ከዛ ይሆ ምዕራፉን ሁሉን የጎደለው መርጦ ያሳያል። የጎደለውን ጥቅሱን እዚህ ጋር ጽፋችሁ መጻፍ ካልቻላችሁ ደግሞ ለኛ ስታር አድርጋችሁ ትልካላችሁ፣ ሴንድ ታደርጋላችሁ። ከዛ በኋላ እኛ ይሄንን ቼክ አድርገን እናስተካክላለን። እና ይሄ ነው አንዱ። ሌላኛው ምንድን ነው? አሁን ዘዳግም ነው 10 ያነበባችሁት። አሁን ከዘዳግም ወጥታችሁ አሁን ለምሳሌ ኢያሱ አነበባችሁ እና ከዚህም አሁን የሆነ ነገር ሰርች አድርጋችሁ የሆነ ነገር አድርጋችሁ ወጣችሁ እና ኢዮብ ጋር ሄዳችሁ እና እዚህ አያችሁ። ከዛ በድንገት ዘዳግም ላይ ወይም የት እንዳነበባችሁ ብቻ ከሆነ ሰዓት በፊት የሆነ ቦታ እንዳነበባችሁ ትዝ ይላል። ግን የሆነ ነገር እንዳገኛችሁ ግን ያንን ቦታ ረስታችኋል። የት ነው ያነበብኩት ምናምን ብላችሁ እና ከተቸገራችሁ ቀጥታ ምን ታደርጋላችሁ? አሁን ከዚህ እንውጣና ወይም እዚሁ ሆናችሁ ክሊክ አድርጋችሁ ለምሳሌ እዚሁ ዝም ብላችሁ ኤኒ ቦታ በየትኛው ቦታ ጥቅስ ላይ ክሊክ አድርጋችሁ ከዛ በኋላ ወደ ታች ትመጣላችሁ። አያችሁ እዚሽ ጋር ይችን አያችሁ የንባብ ታሪክ የሚል ከዛ የንባብ ታሪክ የሚለውን ክሊክ ታደርጋላችሁ። ቀጥታ ወዴት ያመጣል? እዚህ ጋር ያመጣል። እዚህ አሁን ያለው ጥቅሶች በሚል ስር ነው። ቀጥሎ ማብራሪያ የሚል ስር ነው። ከዛ ታሪክ የሚል አለ። አሁን አያችሁ እዚህ ታሪክ የሚለው እናንተ ያነበባችሁትን በሙሉ አምጥቶ ጥቅሱንና ምዕራፉን ቀኑን ጭምር እዚህ ያሳያል። መቼ ምን እንዳነበባችሁ መቼ በየትኛው ሰዓት ምን እንዳነበባችሁ እዚህ ያሳያል። አሁን ቅድም እኔ ዘሌዋውያን ገብቼ ያለውኝ ለምሳሌ ዘዳግም ገብቼ ያለውኝ፣ ኢዮብ ገብቼ ያለውኝ፣ ኢያሱ ሄጄ ያለውኝ፣ ዘዳግም ገብቼ ያለውኝ የገባበትን ቦታ ሁሉ ምን አድርጓል? ትራክ አድርጎ እዚህ ያስቀምጠዋል። እና ከበዛ እዚች ጋር ሰርች አድርጋችሁ ማግኘት ትችላላችሁ። ጽሁፉ በጣም ከበዛ ደግሞ ድሌት አድርጋችሁ ማጥፋት ትችላላችሁ። እና ይሄ ማለት ያነበባችሁትን ቦታ ከረሳችሁ እዚህ መጥታችሁ እዚህ ምልክት በሚል ቦታ ላይ መጥታችሁ ታሪክ በሚል ቦታ ወይም ሂስትሪ በሚል ቦታ ገብታችሁ ማግኘት ትችላላችሁ በቀላሉ። እና ይሄ ነው የምንላችሁ። እና ስህተቱን ሪፖርት ማድረግ እንዳትረሱ። እና በጣም ነው የምናመሰግናችሁ። ሌላ እዚህ ጋር 1988 እትም ነው። ምናልባት እንዲህ ሲነበብ እንትኑ የተለየ ስለሆነ እንዳትቸገሩ። እዚህ የሚነበበውና ጽሁፉ የተለያዩ ናቸው። ጽሁፉ 1954 ነው። የሚነበበው ደግሞ ድምፁ 1988 ነው። በቅርብ ጊዜ ሙሉ በሙሉ 1954ቱን አሁን እዚህ የምንጠቀመውን ይሄንን በድምፅ ለውጠን በቅርቡ እናመጣለን ብዬ አስባለሁ። ኦሬዲ ተዘጋጅቷል። እዚሽ ጋር በጎን እዚህ ጋር ይገባል። ተዘጋጅቷል፣ አልቋል። ግን አንዳንድ ነገሮችን እያየን ድምፁ ኳሊቲውም
ጥሩ ቢሆን ብለን ትንሽ እየጠበቀን ነውና ያ ሲመጣ እናስገባለን። እስከዛ ይሄንን እየተጠቀማችሁ እና እዛ ጥቅስ ላይ ሄዳችሁ ትንሽ እንትኑ ኳሊቲ የለውም እንጂ ይሄ ራሱ በጣም አሪፍ ነው፣ ግን ኳሊቲ የለውም ብዙም እንትን አይደለም ድምፁ። ሞር ይሄን መጽሐፉ ግን ለድምፅ ሳይሆን ሰው እንዲያነብ ነው፣ በራሱ አፍ እንዲያነብ ነው የኛ ፍላጎታችን፣ ግን አንዳንድ ሰው ስለሚፈልግ ነው። እና ይሄንን ደግሞ ኦፍላይን መጠቀም ትችላላችሁ። አንዴ ዳውንሎድ ካረጋችሁ ከዛ በኋላ ኔትወርኩን ዘግታችሁ በነፃ ማጫወት ትችላላችሁ፣ ድምፅ መስማት ትችላላችሁ። እና ይሄ ነው። እናመሰግናለን። ሪፖርት ማድረግ እንዳትረሱ እና መልካም ጊዜ